አልፈራም። ስለምንም ነገር አልጨነቅም። እግዚአብሔር አለልኝ። አምላኬ ፈጣሪ እኔን የሰራኝ የማየውን የማላየውን ነገር ሁሉ የሰራ አምላክ አለኝ። እግዚአብሔር በተደጋጋሚ በቃል የነገርከን ነገር አትፍሩ፣ አትጨነቁ ነው። አምላኬ ምንም የመፍራት ለህይወቴ ስለምንም ነገር የመጨነቅ ሀሳብ በውስጤ ሲመጣ እታገለዋለሁ። በአንተ ስም ጨክኜ አሸንፈዋለሁ። በክርስቶስ ሁሌ ደስ ይበላችሁ። በቃ አንተ ስላለህን አማኑኤል ሁሌም በምንም አይነት ሁኔታ ስለማተወን ከኛ ጋር ስለሆንክ ለኛ ደግሞ መልካሙ እረኛችን ስለሆንክ እኛ ከምናስበው በላይ ስለምትጨነቅልን መልካም ብቻ ነገርን ታደርግልናለህና አልጨነቅም፣ አልፈራም። አንተ ከኔ ጋር ስለሆንክ ሁሌም ስለምትጠብቀኝ ልጅህ ስለሆንኩ አልፈራም። አዕዋፋትን እንደምትመግብ አበቦችን እንዳስጌጥክ እናንተን ልጆቼን እንዴት ተዋለሁ ብለሃል። ግን ያንን አምነን ወደ አንተ እንድንመጣ ትፈልጋለህ። ነፃ ፍቃድ እንዲኖረን አድርገህ ነውና የፈጠርከን። ነፃነት ሰጥተህን ጌታዬ፣ እኔ ግን ነፃ ፍቃዴን አስገዛልሃለሁ። አልፈልገውም አምላኬ፣ አንተን ብቻ ነው የምፈልገው። ውስጤ ብታገለኝ እጨክናለሁ፣ እታገላለሁ። አንተ ትረዳኛለህ። በየቀኑ በልቤ ላንተ እታገላለሁ አምላኬ። እግዚአብሔር ሆይ ሁልጊዜ አንተን ብቻ አስባለሁ። አንተ እውነተኛው ንጉስ፣ የነገስታት ሁሉ ንጉስ፣ እኛ ልጆች ልዕልትና ልዑሎች ነን። በቃ እንደዛ እንደምታየኝ እያንዳንዳችንን እንደምታየን አውቃለሁ። በሰዎች አልቀናም። ለኔ ታደርግልኛለህ፣ ለሌሎች የኔ ላይ ብቻ አተኩራለሁ። ለኔ ያለህን ፍቃድ ብቻ ፈጽም ዘንድ አምላኬ። ሰው ለምን ትፈራላችሁ? ቅዱስ ዳዊት እንዳለው ሰው ምን ያደርገኛል? የሚገልህን ሳይሆን ከገደለ በኋላ ወደ ገሃነም ለመጣል ስልጣን ያለው እርሱን ፍሩት። አምላኬ አንተን ብቻ እፈራለሁ። እግዚአብሔር አንተ እንዳልከው ግን ሌላ ሰውም ሆነ ምንም ነገር አልፈራም። በህይወቴ ስለምንም ነገር አልጨነቅም። አንተ ልጅህን የእጅህን ስራ እንደማተወኝ አውቃለሁና ሁሉን ላንተ ትቼ ሙሉ ልቤን ላንተ ብቻ ሰጥቼ ሰዎችን ሳይሆን ራሴን ውስጤን እየመረመርኩ በአንተና በቃልህ በትእዛዝ ለመኖር በየቀኑ ልቤን እያስጨከንኩ እንደ ፍቃድ የሰጠኸኝ ነገር ላይ ብቻ ትኩረት ሰጥቼ ልቤን አስጨክኝ በየቀኑ እየሰራሁ አንተን እያሰብኩ ብቻ ደስ ብሎኝ እኖራለሁ። በተግባር የእውነት ለማድረግ ከአሁን ጀምሮ በልቤ አስባለሁ፣ እታገላለሁ፣ እጨክናለሁ። አንተ ደግሞ ትንሽ ፍላጎታችንንና ትንሽ ልፋታችንን አይተህ ብዙ የምታደርግልን ነህና ታጠነክረኛለህ፣ እንደ ቸርነት ትደግፈኛለህ። አምላኬ በሕይወት ዘመኔ ሁሉን ነገር ትቼ እንደ ሐዋርያት ከአሁን ጀምሮ እከተልሃለሁ። በልቤ ያሉትን ፍርሃት፣ ጭንቀት፣ ሌሎችንም ሁሉ ነገሮች አውጥቼ በንስሐ ታጥቤ አንተን ብቻ እከተልሃለሁ። ዘወትር እሁድ ቅዱስ ሥጋና ክቡር ደምን እቀበላለሁ። አንተ በእኔ እኔ ባንተ እኖራለሁ። አምላኬ ከነገ ጀምሮ ሳይሆን ከአሁን ጀምሮ በተደጋጋሚ ይህንን አስባለሁ፣ እታገላለሁ። ሰው እንዴት ያየኛል፣ እንዴት እያሰበኝ ነው ብዬ ማሰብን ትቼ አንተ ሆኜ እንድኖር የምትፈልገውን ሰው ለመሆን በየሰከንዱ በውስጤ ለልቤ እነግረዋለሁ። ልቤ ቢወላውል እታገላለሁ፣ ለአንተ ብቻ እኖራለሁ። አምላኬ አንተ እርዳኝ፣ አጠንክረኝ። አምላኬ እግዚአብሔር ሆይ እያደረክልኝ ስላለው ስለምታደርግልኝ ነገር ሁሉ ተመስገን።